ይህ ክስተት በርግጥ በጣም ቆየ የሚባል አይደለም። በፈረንጆቹ በ2006 የዩክሬን ዋና ከተማ የሆነችው ኪቭ ውስጥ አንድ ወጣት ሰው በጣም ግራ በተጋባ መልኩ ተገኝቶ ነበር። አለባበሱ ሲታይ ፋሽኑ በጣም ኦልድ እንደሆነ ያስታውቃል። በዛ ላይ አንገቱ ላይ ደግሞ እጅግ በጣም የቆየ ካሜራም አንጠልጥሎ ነበር። ያየው ሰው ጠቅላላ ይሄማ እብድ ነው ብሎ እያሰቡ ነበር። ግን እነሱ በቻወቁ ይህን ጥያቄ የጠየቁ ሆነ ጉዳዩን ለማወቅ የሞከሩ ሰዎች እንዳለ የታይም ትራቭል ታሪክ አንድ አባል እንደሚሆኑ ጭራሽ አልገመቱም ነበር። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች፣ ይህ ሰው በጠየቀ ሰዓት ላይ ስሙን ሰርጊ ፖኖማሪኮ እባላለሁ ብሎ የተናገረ ሲሆን ፖሊስን ደግሞ መታወቂያህን እስቲ ስጠን ባሉት ሰዓት የምን አይነት አገር መታወቂያ ሊያወጣ ቻለ? በዚህ ሰዓት ላይ ጭራሽ የለችም የምትባል አንድ መታወቂያ አወጣ። ይህ መታወቂያ በእርግጥ የሶቪየት ዩኒየን ነው። ሁላችንም ደግሞ በታሪክ እንደምናውቀው ዩክሬን ቀደም ብላ የሶቪየት ዩኒየን አንድ ክፍል ነበረች። ግን ይህ ክስተት በተፈጠረ ሰዓት ላይ ሶቪየት ዩኒየን ከዩክሬን ከተለየች ወይም ሶቪየት ዩኒየን ከፈራረሰች 20 ዓመት አልፏት ነበር። በእርግጥ ይህም ማለት ከዚህ በፊት የዩክሬን ፖሊሶች ቀደም ብለው የሶቪየት ዩኒየንን መታወቂያ አይተው አያውቁም ማለት አይደለም። ግን ይህ የሚታየው ወይም የተገኘው ግለሰብ ሲታይ 25 ዓመት ይመስላል። ግን መታወቂያው ላይ የልደት ቀኑ የሚያሳየው በ1932 ነበረ። የልደት ቀኑ ብቻ ሳይሆን ግራ የሚያጋባው መታወቂያ ላይ የነበረው ፎቶም በትክክል የራሱ ነበረ። ይህን ሁሉ ነገር ካዩ በኋላ ፖሊሶች ጭራሽ ሊጥማቸውም ሊዋጠላቸውም አልቻለም። በ1932 በፈረንጆቹ የተወለደ ግለሰብ በ2006 በፈረንጆቹ ሲገኝ ደግሞ 74 ዓመት ሞልቶትም ግን 25 ዓመት ይመስላል። ይህ ደግሞ እንዴት ሊሆን ይችላል? ፖሊሶቹም ለሰርግ የጠየቁት ዛሬ ቀኑ ስንት ነው አሉት። ትንሽ ካሰበ በኋላ የተናገረው ዛሬማ አፕሪል 23 1958 ነው አላቸው። ይህን በሰሙ ሰዓት ላይ ፖሊሶቹ በእርግጠኝነት ይህ ሰውማ እብድ ነው ብለው አመኑ። ፈጠን ብለውም የአይምሮ ሆስፒታል ይዞት ሄዱ ሲሆን የከተማ ታዋቂው ዶክተር ፓብሎ ኩርቲኮቭም ምርመራውን ቀጠለ። በሰዓቱ ሰርጊም ያልገባው ነገር ምን እንደሚጠይቁትና ምን እያደረጉት እንዳለ ግልጽ አልሆነለትም ነበር። ዶክተሩ የመጀመሪያ ጥያቄ የነበረው ከ1958 ቀጥታ እንዴት ወደ 2006 ልትመጣ ቻልክ ነበረ። ለዚህም መልስ የሰጠው ቀን ምሳ ሰዓት አካባቢ ወደ ሲቲ ሆል ወጣ አልኩና ፎቶ ማንሳት ፈልጌ እንቅስቃሴ ማድረግ ጀመርኩኝ። ከዛም ቀና ብዬ ሳይ ሰማይ ላይ በጣም የሚገርም ነገር በደማቁ አብርቶ ሲበራ አየሁት አለ። ዶክተሩን ፈጠን አለና ያ ነገር ምን ይመስል ነበር ግለጽልኝ አለው። ለዚህም መልስ የመለሰው ሰርጊ እሱን እንኳን ማስረዳት አልችልም፣ ግን በካሜራዬ ፎቶ አንስቸው ነበር አለ። ይህን ካለ በኋላም ካሜራውን ለዶክተሩ በእጁ ሰጠው፣ አስረከበው። ይህን ነገር ሲሰማ ዶክተሩ በጣም ግራ ገብቶት ነበረ፣ ተደናቅጦም ነበረ። ግን የበለጠ ግራ የሚያጋባው ካሜራውን ባየው ሰዓት ነበር። ምክንያቱም ካሜራው በጣም የቆየ ያሺባ የተባለ ኦልድ ካሜራ ነበረ። ግን በሰዓቱ ካሜራው የነበረበት ሁኔታ ሲታይ ያን ያህል የቆየ ካሜራ አይመስልም። ቢሆንም ግን ዋና ትልቁ ችግሩ ከዚህ ካሜራ ላይ ፎቶን እንዴት አድርገው ይጠቡት ያውጡት የሚለው ነው። ምክንያቱም እዚህ ውስጥ ካሜራ ውስጥ የሚገባው ፎቶ ለማንሳት የምንጠቀምበት ድሮ ፊልም ምንላት ነገር አለች አይደለም? እሷ እንግዲህ በፈረንጆቹ በ1970 ሙሉ ለሙሉ ከገበያ ወጥቶ ነበረ። ከዛም ጉዳዩን ባዳም ፎይዝነር የተባለ አንድ የፎቶ ኤክስፐርት ከተጠራ በኋላ ያቺ የካሜራው ሮል ላይ የተጻፈውን ቀን ባየ ሰዓት ላይ ይሄ በ1956 የተመረተ ነው አላቸው። ከዛም ፎቶውን ለማጠብ ሙከራ አደረገ። ግን የታጠቡ በታየ ሰዓት ላይ ነገሮች የበለጠ ግራ የሚያጋቡ ሆኑ። ያነሳቸው ፎቶዎች በታዩ ሰዓት ላይ የኪቭ ከተማ በጣም የቆዩ ህንፃዎች፣ መንገዶች፣ መኪናዎችና አደባባዮች ሁሉም ነገር የ1950ዎቹን በትክክል ቅልብጭ አድርገው የሚያሳዩ ነበሩ። የሚገርመው ነገር እዚህ ፎቶ ላይ ያሉ አንዳንድ ህንፃዎች ከበኋላ በተለያየ መሰረተ ልማትና በመንገድ ምክንያት የፈራረሱ ነበሩ። ግን ከአንድ ቤት አጠገብ ሰርጊና ገርልፍሬንዱ አብሮ የተነሱት ፎቶም ታይቶ ነበረ። በዚህ ፎቶ ላይ የሚታየው ሰርጊ ከገርልፍሬንዱ ጋር የቆመው ከ48 ዓመት በፊት ፎቶ ላይ የታየው ሰርጊ ልክ በዛ መልክ አሁንም ዶክተሩ ፊት ለፊት አብሯቸው ቆሞ ተገኝቷል። ግን የካሜራው የመጨረሻ ፎቶ የነበረው ልክ ሰርጊ እንደተናገረውም አንድ አንአይደንቲፋይድ ፍላይንግ ኦብጀክት ወይም ዩፎ ታይቶበታል በደንብ። ይህን ሁሉ ነገር አይቶ ዶክተሩ ለማመንም በጣም ከብዶት ነበረ። ቢሆንም ግን ሁሉም ነገር አሳማኝ ስለሚመስል ዶክተሩ አይኑን ጨፍኖ ነገሮችን ከማመንና ከመቀበል በስተቀር ምንም አይነት አማራጭም አልነበረውም። ስለዚህ ይህ ሰው ከ1958 ታይም ትራቭል በማድረግ ወደ 2006 መጥቷል ማለት ነው። ይህን ነገር ለማጣራትም ዶክተሮቹ የተለያየ እንቅስቃሴ እያደረጉ በነበረ ሰዓት ላይ ይህ ሰው ወይም ሰርጊ ወደ ውጭ ወጣ አለ። ከዛም በሩን ዘጋና ሄደ። በአስገራሚ ሁኔታ ከዛ በኋላ ድጋሚ ሊገኝ አልቻለም። ይህ ሰርጊ የተባለው ግለሰብ እንግዲህ ያለምንም ማስረጃ የት ገባ ቢባል ቢፈለግ እንኳን የማይገኝ ሰው ሆኖ ብን ብሎ ተኖ ቀረ። ቢሆንም ግን ከሄደ በኋላ የተወው ነገር ቢኖር ይሄ ካሜራውን፣ የተወሰነ ፎቶዎች እና ለሁሉም የሚያደናግረው ታሪኩን ትቶ ጠፋ ማለት ነው። ብዙዎቻችሁ ቲክቶክ እና ፌስቡክ ላይ ቪዲዮችን ማየት እንደምትወዱ ይገባኛል አውቃለሁ። ግን ልክ እንደ ፌስቡክና ቲክቶክም ዩቲዩብ ላይ የተለያዩ ቪዲዮችን ማየት እጅግ በጣም ቀላል ነው። በኢሜይላችሁ ሎጊን አድርጋችሁ ገብታችሁ ብታዩ አሪፍ ነው። ለእኛ ለክሬተሮች ደግሞ የሚያዋጣን ወይም ደግሞ ጥቅም ያለው ዩቲዩብ ላይ ነው። የእኛ ህዝብ ደግሞ በአጋጣሚ ሆኖ የሚበዛው ፌስቡክና ቲክቶክ ላይ ነው። ጥቅም የሌለ ቦታ ላይ በዛ ከምንል የሚጠቅምን ቦታ ላይ በዛ ብትሉ አበረታታችሁን ማለት ነው። ስለዚህ ሁሉንም ቪዲዮ በነፃነት ሳይቆራረጥ ሙሉ ወጥ እንዳለ ማየት እንድትችሉ በቀላሉ እንድታዩና ዘናፈታ እንድትሉ ዩቲዩብ ላይ ገብታችሁ ቪዲዮቹን በማየት ላይክና ኮሜንት በማድረግ ለጓደኞቻችሁ ሼር በማድረግ ብታበረታቱን ብዙ ስራ መስራት እንችላለን በአጠቃላዩ። ስለዚህ ብዙ ቪዲዮዎች እየጫንኩን ያለሁት እዛ ላይ ግቡና ሰፖርት አድርጉኝ ዩቲዩብ ላይ። አመሰግናለሁ። ደህና ሁኑ።